የእግዚአብሔር ቃል ሲናገር ሰላምን የሚያወርዱ ብፁዓን ናቸው ይለናል። ነገር ግን ምድር ላይ እንደመሆናችንና ከብዙ ሰው ጋር እንደመኖራችን ባህሪያችን እንደመለያየቱ ምክንያት ብዙ ጊዜ ግጭቶች ውስጥ እንገባለን። ስለ ግጭት አፈታት አንድ መጽሐፍ ሳነብ ያገኘሁትን ቲፕ ልንገራችሁ። መጽሐፉ ምን ይላል? ሰዎች ለግጭት የሚሰጧቸው ሪስፖንሶችን በሶስት ከፍሎ ይነግረናል። አንደኛው ስኬፓርድ ሪስፖንስ ነው፣ ሁለተኛው ደግሞ አታኪንግ ሪስፖንስ፣ ሶስተኛው ደግሞ ፒስ ሜኪንግ ሪስፖንስ ነው። ስኬፓርድ ሪስፖንስ ማለት ከሰዎች ጋር ስንጋጭ፣ ችግር ሲፈጠር ነገሩ እንዳልተፈጠረ መሸሽ፣ ችግርን ያለመጋፈጥ፣ ነገርየው እንዲፈታ ያለመፈለግ፣ ምንም እንዳልተፈጠረ አስመስሎ ከዛ ሰው ጋር ያለንን ግንኙነት በሽሽት ማለፍ ነው። ሁለተኛው አታኪንግ ማለት ደግሞ ሩመር ማብዛት እዛ ሰው ላይ ወይ ደግሞ ሀሜትን መፍጠር፣ ስለ ሰውየው ባድ የሆነ ኢሜጅ በማሳየት ሰውየውን አታክ አድርገ ነው። የመጨረሻው ደግሞ እስከ መግደል የሚያደርስ አይነት አታኪንግ ሪስፖንሶች አሉ። ለግጭት የምንሰጣቸው አንደኛው ምላሽ ይሄ ነው። ይሄ ደግሞ እኛ ዊን እንድናደርግ የነገሩ አሸናፊዎች ሆነን ስለመታየት ፎከስ አድርገን ስናደርግ ምንወስደው እርምጃ ነው። ሶስተኛውና እንደ ክርስቲያን የተጠራንበትን ሪስፖንስ ሲናገር ፒስ ሜኪንግ ሪስፖንስ ይላል። ይሄ ችግሩን ከመፍታት ባለፈ ሰውየውን ገንዘብ ስለማድረግ በማሰብ ውስጥ ያለ የሪስፖንስ መንገድ ነው እና እኛ የተጠራ ነው ለዚህ ነው። መጽሐፍ ቅዱስም ሲነግረን ምሕረትን የሚያወርዱ ብፁዓን ናቸው ይላል፣ ሰላምን የሚያወርዱ ደግሞ ብፁዓን ናቸው ይላል። ያ ማለት የብፅዕና ህይወት የተጠራንበት ህይወት ይሄኛው ነው። ፒስ ሜክ ማድረግ ያ ማለት ከዛ ሰው ጋር ግጭትን ፈታን፣ ያንን ሰው ለክርስቶስ ገንዘብ አደረግን፣ ከኛ ኢጎ ይልቅ እግዚአብሔርን አከበረን ማለት ከሰውየው ጋር ዘላለማችን እንቀጥላለን ማለት አይደለም። ነገር ግን ምንፈታበት መንገድ ስኬፓል መሆን የለበትም፣ አታኪንግ መሆን የለበትም። እንደ ክርስቶስ ሰላምን እተውላችኋለሁ እንዳለ በሰላም የመኖርን ህይወት ጌታ ኢየሱስ ክርስቶስ አስተምሮናል። እኛም ደግሞ በግጭት ውስጥ ከሰዎች ጋር በቤተሰብ ውስጥ በምናሳልፋቸው ጊዜ ከዚህ ውስጥ እግዚአብሔርን የሚያከብር ነገር እንዴት ይወጣዋል ብለን እንድናስብ ተጠርተናል። ስለዚህ እኛ ግጭቶችን ስንፈታ መሸሽም የለብንም፣ ሰውንም ማጥቃት የለብንም። ዊ አር ዘ ፒስ ሜከርስ። ለዚህ ተጠርተናል። ተባረኩ።